ሰላም ጤና ይስጥልኝ። ውድና እየተከበራችሁ የኔ እንቁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ያለ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ወይ? የማታን ቅመሞች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ማማዬ ቤትሽን ሙሉውን አሳይኛሽ ማለት ነው። ግቢውን ነው ትንሽ ከሆነ እንደዚህ ነው። ይሄ ድንች ነው የኔ ወድ። እዚህ ጋም አለ ደግሞ ትንሽ ድንች፣ እዚህ ጋም አለ እና እርሻ የኔ ወድ ቤቴ ይሄ ነው የሚመስለው። ይሄ ነው የሚመስለው። ብዙ ነገር ያላለቀለት ነገር አለ የኔ ወድ። ጂክሰም ነው ደግሞ ያሽንጅ ጂክሰም ቦታ ማን አደረሰኝ በእናትሽ። እና ጂክሰም አይደለም እና እርሻ ለዲ ምንድን ነው የሚባለው ቀለም ጄሶ ነው። ጄሶ ነው። እሺ ነው እና የባራንዳ ራሱ ልጅ አልተደረገለትም። ግርፍ ምናምንም ያስፈልገዋል ከኋላ በኩል። በቃ ምንም ያለቀለት ነገር የለም። እሺ ነው ውድ ነገር የወደፊት ደግሞ እግዚአብሔር ብሎ በጂክሰም አሰራለሁ ብዬ አስባለሁ። መቼስ ክርስቲያን ተስፋ አይቆርጥም አይደለ? እና የኔ ውድ ይሄን ይመስላል ግቢው እና ልሻለዲ እና ቤትሽን ሙሉን አሳይኛል። እሺ ልጅ ማብራት የለውም ቤቱ። ጓዳን 3 ክፍል ነው ቤቴ። መኝታ ቤት እና ሳሎን፣ መኝታ ቤት ሳሎን፣ ጓዳ ነው። ጓዳ በጣም ጨለማ ነው። መኝታ ቤት ደግሞ ቀስ እያለ ወደፊት አሳያቸዋለሁ። እሺ ወልጄ ስተኛ ያን መኝታ ቤት የማሳያችሁ ደግሞ 100,000 ሰብስክራይብ ስታስገቡኝ ዩቲዩብ ሲከፍለኝ ማለት ነው። የኔ ወድ ያኔ አሳያችኋለሁ። የምር መኝታ ቤቴ አሁንም ባሳያቸው ኖርማል ነው እኮ ግን አይታይም። ማብራት አስገብቼ ምናምን ነገር እንትን ሲል እግዚአብሔር ረድቶኝ ማን ያውቃል። ማብራት የለኝም በሉ። ማብራት ለማስገባት ደግሞ አቅሙ የለኝም፣ ቆጣሪው ለማስገባት ማለት ነው። እና እዚህ ሰፈር ሁሉም ሰው ማብራት አስገብቶ የሚያስጠልፍም የለም። እና እናንተ የውስጣችሁ እናንተ ብቻ ነው የምታውቁት። የኔ ውስጥ የኔ ብቻ ነው የማውቀው። አታስገባም እንዴ? ከአረብ አይደል የመጣችሁ ምናምን ይባላል። ከአረብ ሀገር እኮ በመጣም ብር ቢኖረኝ ይሄም ውሃው ልኬን ያሰራለሁ። ይሄም ባረንዳውም ሊሻው አደርጋለሁ። ቤቴንም ሊሻው አደርጋለሁ። ይሄ ማሻው ገርፍ ምናምን ይቀራል። እሱንም አስገርፋለሁ ነበር። ግን አቅም የሚሉት ነገር አለ። ከአረብ ሀገር መጣችሁ ማለት እናንተ በቃ ብር ተሸክማችሁ የመጣችሁ ይመስላል። ለሰው ማለት ነው። ለእናንተ ያላችሁበት እናንተ ብቻ ናችሁ የምታውቁት። ስለዛ ደግሞ ፈጣሪ ያውቃል። አንድ ቀን ደግሞ ይስተካከላል ሁሉ ነገር። በፈጣሪ ተስፋ አይቆረጥም። አሁን ደግሞ ተመልሼ የወደፊት ወይ ተመልሼ ሄጄ ማስተካከለው ይሆናል፣ አይታወቅም። አሁን ላይ እርጉዝ ነኝ እና ለዛ ስለሆነ ያው መሄድ አልችልም። ልጄም ደግሞ ብቻዋን ናት። ብዙ አመት ቆየሁኝ እዛ 7 አመት ቆይቻለሁ። በቃ በ7 አመት ውስጥ እንግዲህ የሴት ልጅ አይሞላላትም መቼስ እናላችኋለሁ። ጎመን ትላላችሁ እና መንቀል አልነበረብኝም ግን በቃ ወደፊት እንግዲህ እግዚአብሔር ያውቃል። ይሄ ማሻው ግርፍ ምናምን ተሰርቶለት ፋሲል ምናምን ነገር ማን ያውቃል? ፈጣሪ እና ወይ አንድ ደግሞ ልቡ ሩሩ የሆነ ሰው የኔ እህት እኔ ያለሁልሽ እስቲ እኔ ያሰራልሻለሁ ብሎ ደግሞ እግዚአብሔር የባረከው ድቡ ካለ ማን ያውቃል? ማን ያውቃል? ፈጣሪ የላከው መጥቶ ካሰራልኝ እሰየው። ግን በቃ አቅም ነው፣ አቅም ጉዳይ ነው እናላችኋለሁ ውዶችዬ።
ሴት ልጅ ደግሞ ያ ቤት ስታሰራ ብዙ ነገር ይቀራታል። ውሃ ላይ ኮርኒስ ፕሮሰሱ ብዙ ነው። ያ እየታሰበ እድሜ ይሄዳል። በሰው ሀገር ላይ ስደት አይሞላም። ስለዛ ልጄን ብቻን ከምትቀር ብዬ ልጅ ደግማለሁ ብዬ ይሄው አሁን እርጉዝ ነኝ። እግዚአብሔር አምላክ በሰላም እንድገላገልም እንድወልድም ስወልድም ያለ እንቅፋት ያለ ምን መብርሃን ከጎኔ የሆነ እንድትረዳኝ ጸልዩልኝ። ምንም በቃ እሷ ነች ተስፋዬ ድንግል ማርያም ከልጇ ጋር ነው። ስለዛ ጸሎት አድርጉልኝ፣ አበረታቱኝ። ቪዲዮ ስለቀርሞ ላይክ እና ሼር አድርጉ ውዶችዬ። እና በቃ ያምራልና ይሄን ይመስላል እና ይሄን ይመስላል። ወደፊት ደግሞ ማብራት ሲገባ ቤቴን በሙሉ አሳያቸዋለሁ እና ላቸዋለሁ ውዶችዬ። በቃ ደግፉኝ፣ አበርቱኝ። ይሄ ጎመኔ ደግሞ ይሄን ይመስላል። ቅድም ገዝቻለሁና እስከሱ ላይ ጨምሬ እሰራዋለሁ እና ላቸዋለሁ። መልካም ቀን፣ ሰላማችሁ በዝት ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ ሰላማችሁ። እሺ ነው።